እንዳታረግ እንዳትለቅ እያልኩት እነ ሰይዶ ረባቦ ይለቀቅ ምናምን ለቀቃችሁ። ምን አረጋችሁት? አሁን እሱ ዛሬ ለቀቃችሁ ምናምን ወይ ልታሳብዱት ትችላላችሁ ወይ ሊሞት ይችላል። ዋው ሞጣ ቢሞት ማን ነው ተጠያቂ? ስሜታዊ ሆኖ ቢሞት ማን ነው? በቃ ራሱን ቢያጠፋ ማን ነው መልስ የሚሰጥ? ሰው ያጠፋል እንጂ ሞጣ አሁን የሚጠፋ ቢሆን ግን የምሬን ነው የምልህ። ይህንን ነው የምልህ። ጭካኔ በአማራ ማህበረሰብ ውስጥ ጨካኝ ነን፣ እንዲህ ተንኮለኛ ነን፣ እንደዚህ ግፈኛ ነን የምትሉት ጨክነው አርደውን የለ እንዴ? እነሱ ጨክነው እኮ አርደውናል እኮ በማንነታችን ታርደናል እኮ። አማራና ለሚያርድ ሰው በማረር ነው መልስ የሚሰጠው። እና ተላላኪ ከሆነ ታዲያ ምን ይደረግ? ምን አማራ ክልል ተላላኪ የብልጽግና ፓርቲ ደግፈው ሲሰሩ የነበሩ ሳስገሏቸው የለም እንዴ? በቃ ትግሉ አለው ሚዲያ ላይ ያለው ምንም የሚመጣ ነገር የለም። እኔ ማነኝ? የኔን የፈለከውን ታረጋለህ፣ ምንም አባት አመጣም። ጃፒ አሁን እንትና ሞት እኔ ባይለቀቅበት ባይ እሱን መታው ይቻላል። ይሄንን ነው ያልኩት። የራሱን ስራ መስራት ይቻል ነበር። ሰውየው ምትተህ የራስን ስራ መስራት ትችል ነበር። እሱ ጋር መጋተት አይጠበቅብህም። ገባ እንጂ ያጠፋል። ሞጣ ተናገረ። ሞጣ ስለተናገረ የተናገረው ነገር ሳይሆን ያሳሰባችሁ ጆከርን የተናገረው ነገር ነው ያሳሰበው። ጆከር የግል የራሱን ጥቅም አይቶ መልስ ለመስጠት ነው የተጠቀመው እንጂ ያ አይደለም። አዳምጠኛ እኔ ጆከር ጓደኛዬ ቢሆንም ማንም ሰው ሲነሳበት ከጎኑ ቆም ያለው በውሸት ግን የሚወነጅለውን ነገር ስለማልተባበር ገባ። እንደዚህ የመጥፎ ስራ የክፋት ስራ በፍጹም ነው ማልተባበረው። ነገ በእኔ በልሲ ዛሬ አንተ የሰው ፎቶ የሰው እናት ፎቶ ስትለጥፍ የአንተ እናት ስም ሲነሳ መናደድ መደንገጥ የለብህም። ገባ። ችግር ቢኖርበት እኮ በሰዎች ሄዳችሁ ሰዎችን ልካችሁ እናንተ ፖለቲከኞች ከሆናችሁ እውነት ስለ ህዝባችሁ የምትሰሩ ከሆነ ይህን ሰውዬ ማስታገስ ትችላላችሁ። የማይገባው ነገር ካለ ግን የሆነ እኔ በጣም ተሰማኝና እሱ ይቻል ነበር። ሰውየው አዳምጠኛ እንደ ልጨርስ። ይኸውልህ ማናችሁንም እንዳላምናችሁ ማናችሁም እንዳልጠጋችሁ የተደረገው ነገር ምንድን ነው? ሞጣን ለምንድን ነው መድኃኒት ያስተኛችሁት? ይሄ ማለት የእውነት እኔ ብቻዬን ቁጭ ብዬ አስቤው ራሴን አይምሮዬን የነካኝ ነገር ነው። የእውነት የፈለገ ወንጀል ይስራ፣ ግን ጓደኛዬ ወዳጄ ዘመዴ ብሎ ሲመጣ ያንን ነገር መደረጉ እኔ አልደግፎም። እንዳንድ